አንተ ምንን አትፈራኝም? Artık bu işi bitirelim. ይሄን ነገር እዚሁ እንጨርሰው። Artık yeter. Bitsin bu savaş. ይበቃል። İsterim ki ይህ ጦርነት እንዲያበቃ ፈልጋለሁ። itimat olsun. በማዕከላችን እምነት እንዲኖር ፈልጋለሁ። ሰዎች Sırtı olsun. በአገራቸው በሰላም እንዲኖሩ ፈልጋለሁ። ረጅም እድሜ ረጅም እድሜ ረጅም እድሜ። Kanımızın son damlasına kadar savaş dedik. እንግዲህ እስከ መጨረሻው ደም ጠብታችን ልንፋለም ነበርኛ። ነገር ግን አሁን ሰላም የሚሰፍንበት ሰዓት ደርሰናል። ረጅም እድሜ። Kardeşim Dündar እንደዚህ gibi ከሆነ aranızda ከወንድሜ ዱንዳር ጋር ስምምነት እንፈጥራለን ማለት ነው። döndüğümde bu anlaşmayı güzel bir şey. በስምምነቱ ክብረ በዓል ይኖረናል። ከኮንያ እንደመጣው ትልቅ ግብዣ ይኖረናል። ተክፉር ዮርጎፕሎስ፣ Kılıcın አንተ ትልቅ ክብር የተጎናጸፍክ ሰው ነህ። ብልህም ሰው ነህ አንተ። ይሄ ወደ አርቱሩል ሲመጣ ጉዳዩ እንግዲህ Onun yiğitliğini tüm Bitinya bilir. ቢታንያ መቼም ስለሱ ጀግንነት በደንብ Aç görse ታውቃለች። doyurur, çıplak የተራቡትን görse ይመግባል donatır. Borçluyu borcundan kurtarır. እና እዳ የገቡ ሰዎችንም ለማውጣት ይሞክራል። ayırmaz, gözetir. ሙስሊም ሆኑም አልሆኑም እሱ አብሮት ያሉትን ሰዎችን የተጨቆኑትን ለመርዳት ወደ ኋላ አይልም። Ertuğrul Gazi ve evlatlarının dostluğu. አርቱሩል ጋዚ እና የእሱ ልጅኖች ጓደኝነት የሚገርም ነው። ለካህዲያን በጣም ታማኝ የሆነ ሰው ነው እሱ። ተክፉርን ጠብቁ። በሉ ቦታችሁን ያዙ። ወታደሮች ቦታችሁን ያዙ። İhanet bu ihanet. Senin ይህ ክህደት ነው። senin askerlerin böyle bir ihanet. ቤተ መንግስት ነው እንግዲህ የራሱ ወታደር ነው። እንዴት ሊሆን ይችላል? Sen kimin köpeğisin ha? Kimsiniz? ማናችሁ እናንተ? ማናችሁ እያልኩ ነው። Konuş dedim. ተናገር ተናገር፣ ማናችሁ እያልኩ ነው። ቁም። Bitirin işini. ጨርሱት። Osman Bey. ኡስማን Fitne bu kalenin taşlarına kadar sinmiş kardeş. በየቦታው ነው የተሰራጩት። Sayende herkes... እንዴት ሊሆን ይችላል? Çok şükür. ምስጋና ላንተ ይገባ እንጂ ኡስማን። Şakalların ardında kimler var öğrenmezsek. Hepimiz ከዚህ ሁሉ ጀርባ ያለው ማን እንደሆነ ካላወቅን ለእኛ ህልም የተከለከለ ሐራማችን ነው የሚሆንብን መተኛት። ዛሬም ቢሆን እንኳን o hedefini bulacaktır. ሌላኛውን ኢላማቸውን ሌላ ቀንም መተኮሳቸው ማይቀር ነው የሚሆነው። Bitinya denen bu zorlu uçta bu kadar Tabii, vakit nasıl kavi? ኃይለኝነቴን ወይም አቅሜን güçlü kaldım bilir ድንበሬ misiniz ላይ Saadettin Efendi? ቢዛንታይን ቢታንያ ውስጥ ያለውን ነገር እስከዛሬ እንዴት እንዳቆየሁት Her daim koklayarak. ሁሌም አሸታለሁ በደንብ። İyinin de kötünün de kendine has bir ጥሩና kokusu var. መጥፎነትን በትክክል ሽታቸው ይገባኛል። እንዴ İster iyi ol, አንተ ister kötü. መጥፎ ወይም ጥሩ ልትሆን ትችላለህ፣ Mutlaka bir kokun olmalı. ግን ሽታ ይኖርሃል። İmle, አሁን anlat bakalım nedir ahval? ንገረኝ እስኪ
Kayılar kaleye gittiler Alişar Bey. ካዮቹ ለቤተ መንግስት ሄደው ነበር። አሊሰር ቤይ ከተክፉር ጋር ስምምነት ሊመሰርት ነበር። ተክፉር የእነሱ ስምምነት የሚቀበላቸው ይመስላል። ስጦታ ሁሉ ልከዋል እና ጭምጭምታዎቹ እንደውም ግብዣ ሊያዘጋጁ ነው የተባለ ነው ቤተ መንግስቱ ጋር። Bu topraklarda yazan kalem de benim. እኔ እኮ እዚህ ነኝ Yazılacak kağıt da. እርሳስና ወረቀት የሆንኩት። Ben olmadan o anlaşmanın hiçbir değeri ካለኔ olmaz. ስምምነት የሚባል ነገር የለም። በምን አባቱ ጽፎ በምን ሊፈርም ነው? Kıracak bu hamle. Eğer ይህ እኮ anlaşma አዲሱን sağlanırsa የገበያ ስፍራ Söğüt pazarının ዋጋ değeri ይቀንስብናል። እነሱ ከተስማሙ ሱጉትን የገበያ ስፍራ ማድረጋቸው የሚቀጥል ነገር ነው የሚሆነው። Belli ki dengeler hassaslaşıyor. እንደውም ይሄ ባላንሱ ትንሽ እየተዛባ ነው ማለት ነው ሚዛኑ። Ama unuttukları bir şey var. ግን የረሱት ነገር ያለ ይመስለኛል። Ben hangi kefedeysem ምክንያቱም terazi o tarafa geçer. እኔ ካለሁበት የሚዛን ሳህን በዛኛው በኩል ያለው የሚዛን ሳህን መቅለሉ አልገባቸውም እነሱ። Zohre Hatun. ዞህረ ሃቱን Yaşanan bu elim hadise beni deriden. የተበሳጨሁት እኮ በተፈጠረው ነገር ነው። Ya ne kadar özür dilersem ማለቴ መቼም እናንተን ምን ያክል ጊዜ ይቅርታ እንደምላችሁ አላውቅም። Elem ve አይ mahcubiyete çıkamaz. የመከፋቱን ቅጽበትማ ልትቀርፊው አትችይም በምንም ነገር ልዕልት። yaşananlar gerçekten sarsıcıydı. አልኳችሁ እኮ የምር በቃ ተረጋግቼ አልነበረም በሰዓቱ። İstişamına yakışmadı. የዚህ ቤተ መንግስት የሚመጥን ክብር አይደለም ያሳዩት። Lakin ቤተ መንግስታችሁ ሲታይ ጠንካራ ነው፣ ግን በራችሁ በሚያሳዝን ሁኔታ ስስ ነው እና ከውስጥ መቆለፍ ካልቻለ በራችሁ gelmez. ከውጭ የሚመጣውን ጥፋትማ እንዴት ልትቋቋሙት ነው? Yorgopoulos en hızlı şekilde kapıyı açan ዮርጎሎስ hainleri ከሃዲውን ፈልጎ ማግኘቱ የማይቀር ነው የሚሆነው። yiğitliğiniz ve savaşçılığınız sayesinde እንግዲህ የኔ ውድ sevgili ባል kocam hala hayatta. ለጀግንነትሽ ሊያመሰግንሽ ይፈልጋል። Bunca zamandır boşuna kayıları övüp durmuyormuş. እንዲሁም ስለ ካዮስ ሲያወራ የነበረው እንዲሁ በባዶ እንዳልነበርን የተረዳሁት። ሁሉም ሰው ተመሳሳይ ነገር ነው የሚያደርገው፣ ምክንያቱም ጓደኝነት የሚባለው ነገር በዋጋ እንጂ በባዶ የሚመጣ ነገር አይደለም። ለዛም አይደለም እዚህ የተገኘ ነው። Dostluğun da önünde engeller vardır. ጓደኝነትና ሰላም ውስጥ ሌላ መሰናክል አለ። Bugün yaşananlar bize bunu göstermiştir. ዛሬ የተፈጠረውም ነገር ያሳየን ይህን እንቅፋት እንዳለ ይመስለኛል። Tekfur'a değil, ይህ elime de ጥቃት yapılmıştır. ተክፉር ላይ ብቻ ሳይሆን የኔ ባል የተቃጣ ነው። ኢንሻአላህ ይህ ከሃዲ ቶሎ መገኘት አለበት፣ ልክ አንቺ እንዳልሽው። ያለበለዚያማ የኔ ዱንዳርቤም ሆነ እኔ እሱም ማሳደዳችን የማይቀር ነው የሚሆነው። Özürlerimi kabul edin Dündar Bey. ይቅርታ tቀብያለሁ ዱንዳርቤ። Yorgopolos. ለምንድን Ben ne kadar ተክፉር mahcup ዮርጎሎስ? Özürlerinizi kabul etmem አንተ için የመጀመሪያው ነህ እኮ። evvela canımıza የመጀመሪያውም አንተ kastedin ነህ። kim olduğunu ህይወታችንን bulmanız icap eder. ልነጥቅ የፈለግኩ አይደለም እንዴ? አሁን ደግሞ መጤ ይቅርታ ትጠይቀኛለህ? ላረጋግጥልህ እፈልጋለሁ። እኔም ልፈልጋቸው እፈልጋለሁ ሰዎቹን። እንደውም የተለመደ እኮ ነው። መቼም በስምምነት መካከል ጠላት አይጠፋም እኮ። የሚያስጨንቁ አይደል? ምቀኛ እንዴት ብትደፍር እንዲህ ትላለህ? አንተ የራስህን ቃል ጠብቀሃል እንዴ? እሺ እስከዛ ድረስ ለስምምነታችን ያቆየናቸው ነጥቦችስ? Eğer bana olan güveninizi tazeleyecekse ይሄ ነገር የአንተን እምነት እንደገና şartları የሚመልስ kabul ከሆነ etmeye hazırım Dündar Bey. ስምምነቶችን ለመቀበል ዝግጁ ነኝ ዱንዳር ቤ። ተክፉር ዮርጎሎስ Emin misiniz? እርግጠኛ ነህ? Böylesine önemli bir kararı bir anda almak ማለት ይህን ነገር በአንድ የመወሰኑ ችግር የሚያመጣብን አይመስልህ? ችግር የለውም አልኩ። ካልሆነስ Bitsin ዛሬውኑ ki ማለቅ አለበት። ምክንያቱም dostluğumuzdan şüphe የካይ etmesin. ነገዶች በእኛ ጓደኝነት ላይ ጥርጣሬ እንዲገባቸው አልፈልግም። Sen ne dersin Gündüz Bey? ምን ትላለህ አንተ ጉንዱዝ ቤ? Hayırlısıyla bu iş bitsin derim. ይሄ ነገር ዛሬ እንዲያበቃ ነው የምፈልገው እኔም ዱንዳር ቤ። Ertuğrul Bey döndüğünde şöleni Arturo bizim Bey obada veririz. ልክ እንደተመለሰ ድንኳናችን ውስጥ ድግሱን መደገስ ይችላል ማለት ነው። እንደዛ ከሆነ ይህን ስምምነት እንፈጽሟ ታዲያ። Masaya geçin. በሉ እንቀመጥና ታዲያ
Ya tacir kervanlarının tazminatı meselesi እንግዲህ ምንድን ነው የንግዳችን ቅድመ ሁኔታ የሚሆነው? መቼም ከበድ ያሉ ሁኔታዎች አሉ። ለሁለታችንም ጠቃሚ ነገር ነው እኮ ሄደን እንደ ኮማንደር ካልኖስ የሆነ ነገር ከተፈጠረ አንዳችን መሬት ላይ ያንን የሚከፍለው የሚሆነው እራሱ ባለመሬቱ ነው ማለት ነው የሚሆነው። ሽፍታዎች መቼም በየድንበሩ ነው ያሉት እና ዱካቸውንም እያጣን ነው ያሉት። ስለዚህ የሁለታችንም ድንበር ማጠናከር ይኖርብናል። ይሄ ነገር ተቀባይነት አይኖረውም። ያለበለዚያ ሊኖረውማ ይገባል። ኮማንደር ካልኖስ ኡስማን Nasıl Osman Bey? እንዴት ኡስማን? Haydutlar sınırı geçip canlarını kurtardı. ምክንያቱም ሽፍቶች ግድ የለሾች ናቸው። ድንበርን ስለማለፍና ራሳቸውን ስለማዳን ሲወራ Kıymetlidir. መቼም እያንዳንዱ የምትናገራት ቃል ለእኔ ዋጋ አላት። ስለዚህ እስኪ ንገረኝ እባክህ፣ አስረዳኝ። Hesabı kesmem እሺ için bana yetki ወደ verin. ድንበር እንዲሄድ ፍቃዱን ስጠኝ ለእኔ። Haydutlar kaçacakları yeri olmayacağını anlayacak. ሽፍታዎች መቼም ከዛ ሊያመልጡ አይችሉም፣ እኛም እንረዳለን። Tazminat ስለዚህ meselesi diye bir mesele de kaldı. ስለዚህ ጉዳይ ምንም የሚያደራድረን ነገር አይኖርም፣ ሽፍታዎችን ካስወገድናቸው ማለት ነው። Bu kadar mı güvenirsin kendine Osman Bey? ግን በዚህ ነገር እምነት አለ ኡስማን ቤ? Gösterdi bugün. አይ ዛሬ ምን ያክል ችሎታ እንዳለንማ አስመስክሯል እኮ። ስለዚህ ይህን ነገር አያደርገውም ብዬ አላስብም። Dündar Bey. ምን ትላለህ ዱንዳር ቤ? Yeğenin Osman haksız da የወንድም sayılmaz. ልጅ ኡስማን ልክ ነው ብዬ ነው የማስበው እኔ በዚህ ጉዳይ ላይ። Yeğenim iyi düşündü. አዎ የወንድሜ ልጅ ጥሩ ተምሯል። ግን Tehlikeli. ይሄ መንገድ በጣም አደገኛና አስቸጋሪ ነው ብዬ ነው የማምነው። Sürmek, haydut ማለት peşinde günlerce koşmak ሽፍቶችን herkesin ማሳደድ harcı değil. ቀላል ስራ አይደለም። Bu vazifeyi sana verirsek ግን ይህን ግዴታ ለአንተ ብንሰጥህና ግዳጅህን ይህን ታሳካዋለህ ኡስማን? ታምንበታለህ? ይሄ ነገር ሊቀበለው ይችላል። ተክፉር እንዲህ ስለ ድንበሮቻችን ጉዳይ እኮ ሌላ ችግር ይዞብን ሊመጣ ይችላል። ካለኑስ ለካይ ነገድ ይሰጥብኛል፣ ለካይ ነገድ ወታደር ብለን ጭንቀት የገባ እንዴ? ካለኑስ እምነትማ ሊኖር ይገባል እኔ ላይ እኮ። በዛ ላይ ደግሞ ተክፉር ነው ያለው አይደለም እንዴ? ንጉስ ነው ያለው። madem Dündar Bey de onay verir, ስለዚህ o ዱንዳር zaman ቤይ ben kendi sınırlarıma ከተቀበለኝ izni sana እኔ veririm. ለኡስማን ቤይ ይህንን ፍቃድ ልሰጠው ፈልጋለሁ። Kim olacağını da en kısa sürede belirleyeceğim. ስለዚህ ማን ኮማንደር እንደሚሆን Aynı የራሱ zamanda ወስናለሁ። bugünkü yiğitliğinin bir nişanesi olarak. ለዚህ ዛሬ ላረክበት ጀግንነት ይሄ ምልክት ነው። አቅመን አሳይተሃል። አመሰግናለሁ ተክፉር የሮንጎሎስ። ለሽፍቶቹ ደግሞ Bağışlayın efendim. Affedin efendim. ይቅር በይን እመቤት፣ ይቅር በይን እመቤት። Efendim bağışlayın. ይቅር በይን እባክሽ እመቤት። Yaşlı bir tekfuru öldürmekten bile acısın. አንድ ያረጀን ተክፉር እንኳን መግደል ይከብዳቸዋል። İlmek öldüğün suikast. ይህንን ግድያ ቀን በቀን እኔ አስቤ ያዘጋጀሁት ነበር፣ እናንተ ግን አበላሻችሁብኝ። Suikastçı öldürmeseydin Osman her şeyi öğrenebilir. አንተ ካልገደልከው ኡስማን ሁሉን ነገር ማውቁ ማይቀር ነው የሚሆነው። İşte o zaman efendi Mıknatıs mı? hiçbir şey açıklayamazdık. እኛ ይህንን ጉዳይ ልናብራራው አንችልም። አሁን En iyi adamını onun peşinde tak. የኔ ምርጥ ነው የምትለውን ሰው አሰማራ፣ እሱ fırsata da እንዲከታተለው። sağlığımızı tatmalı. የመጀመሪያውን እድል እንዳገኘ እንዲያስተቃየው ነው የምፈልገው። Sakın Osman'ı hafife alma. ኡስማንን ዝቅ አድርገህ እንዳትመለከተው። አንድ ተራ ሰው አይደለም እሱ። Mutlaka. Bunun ለዚህ ነገር ዋጋውን መክፈል አለበት። በል መከላ ፍጠን። ኡስማን Osman sen ne ettiğini sanırsın?
ኡስማን ምንድን ነው ያደረግከው? Etmişim abi. ምን አደረግኩኝ ደግሞ ወንድሜ? ኡስማን Pusatı er tutar. ወንድ ልጅ ጎራዴ ነው መያዝ ያለበት። ትላልቆች ሽማግሌዎች ደግሞ የወሬውን ስለ ቃላቱን ያግቡ። ለምንድን ነው ጣልቃ የምገባው? ቃላቶች የሚያስፈልጉት ትክክለኛ ጊዜያቸውን ጠብቀው ነው ወንድሜ። ኡስማን ምንድን ነው? ለምንድን ነው ራስ ላይ ትልቅ እባብ የምጠመጥመው? Hala laf yetiştirirsin. ለወሬ ለማውራት ስትል ነው እንዲህ ነገር የምታደርገው? ወሬማ ምን ጥቅም አለው ብለነዋል። በቃ ለማንኛውም ድግስ አለ አይደለ? በድግሱ ተፍታት አንተ። Emrin olur beyim. አንተ ደግሞ እዚህ ቆይ ሹርሃን እና ከኔ ጋር አይባርስ አንተ። Pek güzel olacaksın kına gecende Burç. ዛሬማ ለይና ምሽትሽ በጣም ውብ ነው የምትሆኚው። Aybars'ın da pek beğenecek. Sen አይባርስም የሚወደው ይመስለኛል። አዎ እንዴ ድንኳን ውስጥ ስትለብሽ ራሱ በጣም ነው የሚያምረው እኮ። Osman'la senin de düğününü yapacağız Aygül. አንድ ቀን አንቺና ኡስማንም የሚያምር ሰርግ ነው የምትሰርጉት። እሺ አይጉል Öyle derim. ይመስልሻል እንደዛ? İşte o vakit አዎ ben de እርግጠኛ senin ነኝ። için elek yoğun. Kal burada. ከዛ በኋላ taşıyacağım. እኔ ደግሞ ልክ አንቺ መጥቼ አሁን እንዳደረግሽው ድርሻለሁ Allah ማለት ነው። bize de sizinki gibi bir mutluluk nasip eder inşallah. እንግዲህ አላህ ተመሳሳይ ደስታን ለሁለታችን የሚያጎናጽፈን ኢንሻአላህ። Her şeyi mahvedecekler. ይሄ ሁሉን ነገር ነው የሚያመሰቃቅለው። Altın üstü gözleri gibi kalplerini de mühürlemiş. ልብና አይኖች ልክ ማተም የተደረገባቸው ይመስል ምንም ነገር አላይ ብሏል። Bunun ucundaki አጎቴና ወንድሞቼ ምንም አይገባቸውም። መጥፎ ነገር ሊገባቸው አልገባም። ማን ግን የሚያደርገው ይመስላል ኡስማን? kimin cüret ettiğinin ne önemi var Aybars? ምን ለውጥ አለው ብለህ ነው አይባርስ? Kayıların bahtı akrebin kıskacında yorulmuş. እኔ በጣም ተጨንቄያለሁ በዚህ Her ጉዳይ። daim tehdit altında olduk. Her daim ሁሌም የሆነ ስጋት እንደደረሰብን ነው። bu topraklarda büyük bir cenk yaşanacak. ትልቅ ጦርነት የሚከሰት ይመስለኛል። እዚህ Kemiğimle hissederim. ይሰማኛል ውስጤ። Asla unutmayasın. Bu ይህን savaş አትርሳ ደግሞ። güvercin gibi teyakkuzda olanlar değil. እንደ ንስር ነው ከፍ ብሎ የሚያጠቃ ሰው ሁሌም የሚያሸንፈው። Şahin gibi taarruzda olanlar kazanacak. ይህ ልክ እንደ አሳማ በስቶ ደውል ሲደወል የሚንፈረጋገጠው ወይ የሚበታተነው አይደለም። Bir devlet çıkacak. አገራችንን ማከልማችን እንገነባታለን እና ከፍ እናረጋታለን። Dündar beyleri duydum. Sulh der. ዱንዳር ቤት ሰምተዋል። ሰላም ምናምን እያሉ ነበረ። አንተ ደግሞ ስለ ጦርነት ታወራለህ Bize ኡስማን። uyku haramdır Aybars'ım. እንቅልፍ ከዚህ በኋላ አንተኛም አይባርስ። Bitmiştir. ይሄ እንግዲህ አደን ነው፣ Pilavı vaktidir. ጊዜው የአደን ነው አሁን። Bu herifler de kimdir Osman Bey? ማናችሁ እነዚህ ሰዎች ኡስማን ቤይ? Ne kaleye sığmamış Aybars'ım. ቤተ መንግስት ውስጥ እንግዲህ እንደምታየው ያ ሰይጣን ብቻ አይደለም። ሰይጣን ብቻውን ቤተ መንግስት ውስጥ ቁጭ አይልም። Ya Allah! Haydi! Haydi! Bu su Aybars'ım. ወጥመድ ነው አይባርስ። Taraftan ben sağ taraftan. አንተ በግራ በኩል Hakkın Allah! Aybars! አይባርስ